አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? አልሐምዱሊላህ እኔ በጣም ደህና ነኝ። እናንተም በያላችሁበት አላህ ይጠብቃችሁ፣ ሰላማችሁ ይብዛልኝ። ያው ቤተሰብ ዛሬ በጣም ደስ ብሎኝ ደስታዬ ላካፍላችሁና ላመሰግናችሁ ነው የመጣሁት። እሱም ምንድነው ካላችሁ ሰሞኑ በለቀኩት ቪዲዮ ላይ እስኪ ወንድም እህቶቼ የተሰማችሁን ሐሳብ በነፃነት ግለጹን ሊጠቅመን ይችላል ብዬ አማክራችሁ ነበር። አልሐምዱሊላህ እናንተም ደግሞ ይጠቅማችኋል ብላችሁ ያሰባችሁትን ሐሳብ በነፃነት ገልጻችሁልናል። እኔም እጅግ አድርጌ አመሰግናችኋለሁ። ምክንያቱም ብዙ ነገር ወደ ራሴ ተመልሼ እንዳስብ አድርጎኛል። ያልተረዳችሁን ሰዎች የሰጣችሁን ኮመንት ደግሞ ላብራራላችሁና መልስ ሊሰጣችሁ ነው ዛሬ የመጣሁት ማለት ነው። ብዙዎቻችሁ ለምንድን ነው ፍርዶስን ቪዲዮ የማትሰራው? ትስራ። ስለዚህ ከዛ በፊት ስትገናኙ እየሰራች ነበር፣ እስከዛሬም ደግሞ እየሰራችሁ ኖራችኋል። አሁን እንዴት ሆኖ ወይስ ምን አዲስ ነገር ተገኝቶ ነው ቪዲዮ አትስሪ የምትላት ብላችሁ ኮመንት ጽፋችሁልናል። ይህ ደግሞ ምርጥ ያልኩት ኮመንት ነው። ምክንያቱም እኔ ፍርዶስን እሷም አልተረዳችኝም አይደለም እናንተ ቀርቶ የእናንተ ሐሳብ ትክክለኛ ሐሳብ ነው። ፍርዶስና እኔም ደግሞ ያልተግባባንበት በዚህ ጉዳይ ነው ማለት ነው። እኔ ቪዲዮ እስከ ጭራሹ አትስሪ የሚል ሐሳብ አላመጣውም። ግን ምንድነው ያልኩት? ቪዲዮ ስትሰሪ ፕሮግራም አውጥተሽ መሆን አለበት። የልጆች እናት ስለሆንሽ ሁሉንም ቦታ አስይዘሽ በፕሮግራም ቪዲዮ መስራት ትችያለሽ ብያታለሁ። የብዙዎቻችሁ ጥያቄ ግን እኔ ከቪዲዮ ሙሉ በሙሉ እንድትወጣ ያደረኩ መስሏችኋል? አይደለም። እኔ በፕሮግራም እንስራ ነው ያልኩት። ብዙዎቻችሁ ደግሞ የማትረዱት ነገር ቢኖር ወይም ለእናንተ መልእክት ማስተላለፍ የምፈልገው ነገር ቢኖር ደግሞ ውድ ቤተሰቦች ይቅርታ አድርጉልኝና እኔ ራሴ በኖርኩት ያህል የተሰማኝን ሐሳብ መግለጽ ስላለብኝ፣ ከዛ በመቀጠልን ደግሞ ብዙ እኛን መሰል ያው የሚዲያ ተጠቃሚ ሆናችሁ ባለትዳር የልጆች አባት እናት ስላላችሁ ይጠቅማችኋል ብዬ ስለማስብ ማለት ነው። በእርግጥ ካሜራ ፊት ስንቀርብና ካሜራ ፊት ቀርበን ስንስቅ ደስተኛ ነው የምንመስለው። ስናወራ ደግሞ ሁሉም ሰው እውነተኛ ነው የሚያደርገን። በእያንዳንዱ ቤት ያለው ነገር ይህ ነው። እውነተኛነት የሚገለጸው ደግሞ በካሜራ ፊት አይደለም። እንደኔ ሁሉንም ነገር ከምንኖረው ኑሮ ጎን ለጎን ካሜራ ላይም እውነት ብንናገር ባይነኝ ነኝ። በእርግጥ ማህበራዊ ሚዲያ ካወቅንበት ጊዜው ተመቻችቶልን ብዙ ጥሩ ነገሮች የምንጠቀምበት እንትን ነው፣ ተቋም ነው። ካላወቅንበት ደግሞ ብዙ ነገር የሚያበላሽብን ሳናውቃቸው ብዙ መዘዞች ይዘን የምንመጣበት ተቋም ነው። አሰራሩ ካላወቅንበት እዚህ ጋር መጥተን ካሜራ ፊት ለፊት ስናወራ ሁሉም ያምነናል፣ ትክክል ናቸው በሚል ብዙ ሰው ሊከተለን ይችላል። ሰው ደግሞ የሚፈልገው ማለት ነው አብዛኛው ሰው የሆነው ያልሆነውን አብርቶ ደግሞ ጊዜያዊ ጥቅም ስለሚፈልግ የብዙ ቤት ደግሞ በዚህ ደረጃ አለ ብዬ ስለምገምት እኔም በዚሁ መቀጠል ስላልፈለኩ ነው ወጥቼ እንድናገር የፈለኩት ማለት ነው። ብዙ ሰው የሚኖረው ህይወትና ካሜራ ፊት የሚያወራው ነገር ማለት ነው በጣም የተራራቀ ነው። ውድ ቤተሰቦች ይህ ስላችሁ ቪዲዮ አይሰራ አይደለም፣ በፕሮግራም ከተጠቀምንበት በጣም የሚለውጥ ወይም ደግሞ ጥሩ ቴክኖሎጂ ነው በአሁኑ ጊዜ። ምክንያቱም ጉልበት ቆጣቢ ነው። እንደዚህ ተወያይተን የምንጠቀመው ነገር ስላለ የብዙ ሰው ህይወት ተለውጧል። ግን አብዛኛው ሰው ደግሞ የምንለወጥ የሚመስለው ውሸት ባወራን ልክና ያልሆነውን ሆን በማለት ሁሉም ሰው እንዲከተለን በማድረግ ስለሚፈልግ ወይም ደግሞ እኔ ባወራሁት ስንት ሰው እኔን ተከትሎ መስመር ይስታል፣ ስንት ሰው ያበላሻል ብለን ኃላፊነት ወስደን ሳይሆን እንደመጣልን ቀጥታ ካሜራ ፊት ሆነን ወይም ፌመስ ነን እንታወቃለን ብለን ለህዝቡ ያልሆነ መልእክት ልናስተላልፍ እንችላለን። ስለዚህ ይህ ደግሞ እኔ አልፈልገውም። ከሰራን አይቀር ለሚቀጥለው እኛን ተከትሎ ለሚመጣ ጥሩ አርአያ ጥሩ ትምህርት ልናስተምር እፈልጋለሁ።
ካለዛ ደግሞ ካልተቻለ መተው ይሻላል። መጥፎ ትምህርት እኔ አስተምሬ ያልሆነ ነገር ተናግሬ ጊዜያዊ ጥቅም ከምጠቀም ቢቀር እመርጣለሁ። ግን ፍርዶስን ደግሞ ፕሮግራም አውጥተሽ በስነ ስርዓት ሰውን ሳትነኪ የራስሽ ህይወት ኑሪ ስላት ብዙም ሰው የሚያደርገው ነገር ስለሆነ እሷም ልትሰማኝና እሺ ልትለኝ ስላልፈለገች ነበር። እናንተም ደግሞ የተሰማችሁን ሀሳብ በነፃነት ገልጻችሁልኛል። እጅግ አድርጌ አመሰግናለሁ። ዛሬ ደግሞ በቃ ከናንተ የሰጣችሁን ሞራል አንፃር በቃ ወላይ ደስ ስላለኝ ለሌላውም ሰው ማስተላለፍ የፈለኩት መልእክት ነው ይሄ የተናገርኳችሁ ማለት ነው። አብዛኞቻችን እውነት ከካሜራ ጀርባ የምንኖረው ህይወት አይደለም እናንተ ፊት እንደዚህ መጥተን የምናወራው ማለት ነው። ያ እስከሆነ ድረስ እናንተም እውነት ነገር ይዛችሁ ወደ ሚዲያ ብትመጡና ትምህርት አዘል ነገር ከሆነ ለማንም ሰው ጥሩ ነገር ነው የመጣው። ሚዲያ በጣም ጥሩ ጠቃሚ ስለሆነ እንድትሰሩበት እመክራችኋለሁ። አውቆ ለተጠቀመበት አውቆ ለሰራበት ሚዲያ በጣም ጠቃሚ ነገር ነው። ዩቲዩብ በጣም ጥሩ ነገር ነው፣ ይከፍላል። በእርግጥ ግን ክፍያውን ብቻ እያሰብን ያልሆነ ነገር በሬ ወለደ ብለን ደግሞ በየጊዜው የምናስተላልፍ ከሆነ ቀጣይ ያለው ትውልድ ምንድነው ከኛ የሚማረው? እኛስ ደግሞ ህሊናችንስ ሁሌ ይሄ ቪዲዮ ዛሬ የተቀረጸው ለብር ስለሆነ ብቻ ነገ ሁሌ አንቀጥልም በዚህ ስራ ላይ ማለት ነው። የዛሬ 5 ዓመት የዛሬ 10 ዓመት ሌላ ቦታ ሆነን ይህ ቪዲዮ ከልጃችን ጋር ልናየው እንችላለን። ልጃችን ደግሞ ደርሶ የኛን ፈለግ ለመከተል እናንተ እኮ የዛን አንተ እንደዚህ አውርታል የዛሬ 10 ዓመት የዛሬ 20 ዓመት የተናገርከውን ቪዲዮ ልጅ ቆርጦ ሲያሳይ እኔ አይደለሁም አትለውም አይደል? መቼም ዋሽቼ ነው ብለህ ደግሞ ለልጅ ውሸት አታስተላልፍለትም። ስለዚህ እውነተኛ ነገር ይዛችሁ ከመጣችሁ በእርግጥ ዩቲዩብ ጥሩ ነው። ማዳን ቤት ያላችሁ የማዳን ቅመሞችን ደግሞ በያላችሁበት ከስራችሁ ጎን ለጎን ብትሰሩት በጣም የተሻለ ነው። እኔ ሁሌም ቅር የሚለኝ ነገር ቢኖር ማንም ሰው ሚዲያ ወጡ ስሩ፣ እናንተ ተለወጡ፣ ዩቲዩብ እንደዚህ ይከፍላል ብሎ ሊመክራችሁ አይችልም። ምክንያቱም ሁሉም ሰው ለራሱ ጥሩ ሆኖ ወዳችሁት እናንተ እንድትከተሉትና እንድታስጠቅሙት ስለሚፈልግ ማለት ነው። ግን በያላችሁበት ቦታ እንደምንም ተፍጨርጭራችሁ ከስራችሁ ጎን ለጎን ዩቲዩብ ብትሰሩ በእርግጥ ታተርፉበታላችሁ። ይህ ስላችሁ እኔ ሰርቼ በጣም ተከፍሎኝ አይደለም፣ ግን በሰራውት ያህል ደግሞ የተከፈለን ስላለ ዛሬ ላይ ከጉልበት ስራ ይልቅ ከማንኛውም ስራ ጎን ለጎን እውነተኛ ሰው ሆናችሁ ይህ ስራ ብትሰሩት ለማንም ስለሚከፍል የትምህርትን ደረጃ አይጠይቅም። ምንም እውቀት ምንም ነገር ስለማያስፈልግ እናንተ በንጹህ ሊናችሁ ለትውልድ የሚጠቅም ነገር እንድትሰሩበት አበረታታችኋለሁ። ዛሬ እንደዚህ ሳወራችሁ ላትቀበሉን ትችላላችሁ። ምክንያቱም ያው ከጊዜው አንፃር ብዙ የሚያወራን የሚያውቅ ይመስለናል። የማያወራ ደግሞ ምንም የማያውቅ ስለሚመስለን ለእኔን ለመቀበል ወይም ደግሞ ትክክል ነው ብላችሁ ላታምኑን ትችላላችሁ። ግን ጊዜው ሲደርስና እኔ ላይም የፈረዳችሁ ልትኖሩ ስለምትችሉ ሁላችሁም ጋር ሲደርስ የምታውቁት ይሆናል። በእርግጠኝነት ግን የምነግራችሁ ነገር ቢኖር የሚዲያ ተጠቃሚ ሁሉም ካሜራ ፊት ሲቀርብ የሚኖረው ህይወት አይደለም ለእናንተ የሚያወራችሁ። ወይም ደግሞ እናንተም የዩቲዩብ ሚስጥሩ ነግሯችሁ ደግሞ ከስራችሁ ጎን ለጎን ሁሉም ሰው እንዲሰራ አይፈልግም። የብዙ ሰው ሳየው ማለት ነው። እሱን እንድታደንቁትና እንድታስጠቅሙት እንድታፈምሱት ነው የሚፈልገው እንጂ እናንተን እሱ ባወቀው ልክ እንደሚጠቀም እንደሚከፍል እህት ወንድሙ አያበረታታም። ስለዚህ የትም ሀገር ሆናችሁ ከምንም ስራችሁ ጋር ጎን ለጎን ዩቲዩብ ብትሰሩ የበለጠ ተጠቃሚ ትሆናላችሁ። እሱ ምንድነው የሚፈልገው? ቁርጠኝነት ይፈልጋል። በእርግጥ በውሸት አጨብጭባችሁ ወይም ደግሞ ተወዳጅ ሆናችሁ ቶሎ ከምትፈምሱ ቀስ እያላችሁ ደግሞ በቁጥር ዛሬ 1 2 3 እያላችሁ ሰብስክራይበር እየጨመረላችሁ ሄዳችሁ እውቅና ብታገኙና የትውልዱ ደግሞ ጥሩ ትምህርት አስተምራችሁ ህሊናችሁ ቢያርፍ ደስታ ብታገኙ የበለጠ ስለሆነ ዛሬ የመጣሁት ከደስታዬ በተጨማሪ ብዙ እህት ወንድሞቻችን ስደት ላይ ያለን ሀገር ውስጥም ያለን ከሌላ ስራ ጎን ለጎን እስከሚስተካከልልን ስራችን ሳንለቅ ደግሞ በሞራል ዩቲዩብ ተስፋ ሳንቆርጥ ለረጅም ጊዜ ብንሞክረው
ባይነን። ግን ይህ ነገር ስታደርጉ ደግሞ ተጠንቅቃችሁ፣ ምክንያቱም ውሸት ሳትጨምሩበት እውነት በሆነ ነገር ላይ ሞክሩ ትላለሁ። ውድ ቤተሰብ የሰጣችሁን ኮመንት ጉልበት ሆኖኛል፣ ደስታ ሆኖኛል፣ ኃይል ሆኖኛል። እጅግ በጣም አድርጌ አመሰግናችኋለሁ። ከዚህ ቀጥሎ ያለውን ነገር በየጊዜው እየመጣው እነግራችኋለሁ። እስኪ እናንተም የተሰማችሁን ሀሳብ አሁን ናስር ትክክል ነው ያለን የምትሉ፣ አይ ደግሞ ትክክል አይደለም የምትሉ ሰዎች በኮመንት ገለጹልኝ። ውድ ቤተሰቦቼ አመሰግናችኋለሁ፣ እወዳችኋለሁ። በያላችሁበት አላህ ያክብርልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።